በጣም የምትወዱ ሰው ሞቶባችሁ እንደዚህ ዶሚኒክ ወይ በሆነ መንገድ እየጸለያችሁ ያ ሰው አጠገባችሁ መጥቶ ቢቀመጥ ምን ይሰማችኋል? አሁንም ነግራችሁ ታሪክ እውነተኛ ታሪክ ሜክሲኮ የተፈጠረ ታሪክ ነው። ሜክሲኮ ሲቲ ካፒታል ሲቲ ኦፍ ሜክሲኮ። እዚህ ጋር የምትመለከቱት ሰው የስሙ ጎንዛሎ ነው። በ30 ዓመቱ መኪና ይገጨዋልና እናቱ እሱ ብቻ ነበር የነበራት። እናም በልጇ ሞት በጣም ትጎዳለች፣ በጣም ታለቅሳለች እና ረጅም ጊዜ ይሆናታል በዚህ መልኩ እና አንድ ነገር ለማድረግ ትወስናለች ማለት ነው። በዚህ በምትመለከቱት መልኩ ፎቶን ታስቀምጥና አበባዎችና የተለያዩ ሻማዎች ታስቀምጥና ሰይጣናዊ በሆነ መልክ ልጇን ለማዋረድ ትወስናለች ማለት ነው። ለረጅም ጊዜ እንደዚህ አይነት ነገሮችን ብታረግም ልጇን ጭራሽ ግን ልታይ አልቻለችም ማለት ነው። ግን ተስፋ አልቆረጠችም። ላይክ እየደጋገመች ይሄን ነገር ማድረጓን ትቀጥላለች ማለት ነው። እና ፋይናሊ ሰውየው መጥቶ እሷ እዚህ ጋር እያደረገች እያለች ሰውየው እዚህ ጋር መጥቶ ቁጭ ይላታል ማለት ነው። እዚህ ጋር እንደምትመለከቱት ይሄ ሁሉ ነገር ካሜራ ላይ ሲቀረጽ ነበር። እቺ እናትም ልጇን ማየት የቻለችው ለሰከንዶች ብቻ ነበር ማለት ነው። ታየ ወዲያውኑ ጠፋ ማለት ነው። ከዛ ላይክ ቫኒሽድ ነው። እቺ እናትም በዚህ መልኩ ልጄን በተደጋጋሚ ያሉ እያለች ይሄን ዶሚኒካን ሪቹዋል ትቀጥልበታለች ማለት ነው። ግን ልጇ ጭራሽ መመለስ አልቻለም ከዛ ቀን ጀምሮ ማለት ነው። እና ፋይናሊ ትታመምና ትሞታለች ማለት ነው። ፎሎ እንዳይረሳ። ወዳቸዋለሁ።